በመጀመሪያው የንጋት ብርሃን ፀሐይ ከየትኛውም ስፍራ በተለየ ሁኔታ በዚች ምድር ላይ ትወጣለች። ተራሮች ሰማዩን በሚነኩበት፣ ሸለቆች ደግሞ የጊዜን ታሪክ በሹክሹክታ በሚያወሩበት ምድር ላይ የብርሃን ጸዳሏ ያርፋል። ይህች ምድር ኢትዮጵያ ናት። እርሷ በድንበር ብቻ ሳይሆን በነፍሷ ሪትምም ጥንታዊ፣ ኩሩና ብርቱ የሆነች ሀገር ነች። እዚህ ምድር አሮጌ ነች፣ ከማስታወስም በላይ የቆየችና ከታሪክ ራሷ የምትበልጥ ናት። እያንዳንዱ ድንጋይ እና በደጋማ አካባቢዎች የሚያልፍ እያንዳንዱ ንፋስ የጥንት ስልጣኔ እስትንፋስ አዝሎ ያልፋል። ኢትዮጵያ የሰው ልጅ ታሪክ የጀመረባት እና የአፍሪካ የልብ ምት አሁንም በኃይል የሚመታባት ምድር ናት። ከምስራቅ ከሚያንጸባርቁ በረሃዎች አንስቶ እስከ ሰሜን ለምለም ተራሮች ድረስ የኢትዮጵያ መልክዓ ምድሮች እንደ ዘላለማዊ ተረት ምዕራፎች ይገለጣሉ። ሕዝቦቿ በቋንቋ፣ በቀለም እና በእምነት የተለያዩ ቢሆኑም ከጊዜ የሚጠልቅ ጥብቅ ትስስር ይጋራሉ። ይህም በትግል በውበትና በእምነት የተሸመነ የጋራ ማንነት ነው። ይህች ሀገር ብቻ አይደለችም፣ ለጽናትና ለጸጋ ሕያው ምስክር የሆነች ታላቅ ጽንሰ ሀሳብ ናት። እርሷ በጥንታዊውና በዘመናዊው፣ በምድርና በመንፈስ እንዲሁም በሰው ልጅ መገኛና በአፍሪካ ዕጣ ፈንታ መካከል የተዘረጋች ድልድይ ናት። ወደዚህች የጅማሬ የእምነትና የማይናወጥ ኩራት ምድር ወደ ሆነችው ኢትዮጵያ በደህና መጡ። እስቲ አሁን የሰው ልጅ ታሪክ ራሱ ለመጀመሪያ ጊዜ ቅርጽ ወደ ያዘበት ወደዚህች ዘላለማዊ ምድር መነሻ እንጓዝ። ፒራሚዶች ከመነሳታቸው ከረጅም ጊዜ በፊት እና ከተሞች በምድር ላይ ከመቆማቸው አስቀድሞ ሕይወት ራሷ የመጀመሪያ እርምጃዋ የወሰደችበት ስፍራ ነበር። ያ ስፍራ ኢትዮጵያ ነው። የሰው ልጅ ታሪክ የሚጀምረው እዚህ ነው። በፀሐይ ንዳድ በሚለበልቡት የአፋር ሶስት ማዕዘንና የኦሞ ተፋሰስ ሸለቆዎች ውስጥ ታሪካችን ተጻፈ። ከሚሊዮን ዓመታት በፊት ምድር ተሰንጥቃ በታላቁ ስምጥ ሸለቆ አዲስ ቅርጽ ያዘች። ይህ ከቀይ ባህር አንስቶ ወደ አፍሪካ ልብ የዘለቀው የፍጥረት ምልክት ነው። ከዚህ የምድር መናወጥ እና ለምለም ሜዳዎች እቅፍ ውስጥ የመጀመሪያዎቹ የሰው ልጆች ብቅ አሉ። እነርሱም ደካማ ቢሆኑም በታላቅ ተስፋ የተሞሉ ነበሩ። የስነ ቅርጽ ተመራማሪዎች ኦስትሮፕሊከስ አፈርኔሲስ ብለው ይጠሯታል። ለኢትዮጵያ ግን እሷ ድንቅነሽ ናት። እንደ አውሮፓውያን አቆጣጠር በ1974 ዓ.ም በህዳር አካባቢ የተገኘውና 3.2 ሚሊዮን ዓመታት ያስቆጠረው አጥንቷ ከዘመን መጀመሪያ የመጣ ድምፅ ሆነ። ይህች ምድር ዛሬም ድረስ በመቅረጽ ላይ ባሉ ኮረብታዎችና ወንዞች ላይ እይታዋ እያሳረፈች ድንቅነሽ ቀጥ ብላ ትራመድ ነበር። በእርምጃዋም መላው የሰው ዘር ከኢትዮጵያና ከአፍሪካ የልብ ምት ጋር አስተሳሰረች። ነገር ግን የኢትዮጵያ አመጣጥ ታሪክ በቅሪተ አካላትና በድንጋዮች ላይ ብቻ የተወሰነ አይደለም። ታሪኩ በአፈ ታሪክ፣ በትውፊት፣ በቋንቋና በህዝቦቿ ትውስታ ውስጥ ይተነፍሳል። የጥንት ዜና መዋዕሎች ብዙ ጊዜ የአምላክ ምድር ተብሎ ስለሚጠራው የፑንት መንግስት እንዲሁም በስልጣኔ ማለዳ ኢትዮጵያን ከግብፅና ከአረብ ጋር ስላስተሳሰሩ የንግድ መስመሮች ይናገራሉ። አክሱም ከመነሳቷ ከረጅም ጊዜ በፊት እነዚህ ምድሮች በሰው ልጅ የፈጠራ ጥበብ ሕያው ነበሩ። ገበሬዎች ደጋውን ሲያርሱ፣ አርብቶ አደሮች የዝናቡንና የሳርን ምት ተከትለው ሲጓዙ፣ የዕደ ጥበብ ባለሙያዎች ደግሞ ድንጋይን እና ብረትን በሚያስደንቅ ክህሎት ሲቀርጹ ነበር። በሺ ለሚቆጠሩ ዓመታት ኢትዮጵያ የአፍሪካ የመካከለኛው ምስራቅና የሜዲትራኒያን ባህሎች የተሳሰሩበት የዓለማት መገኛ ሆና ቆይታለች። ይሁንና በዚህ ሁሉ የባህል ልውውጥና ተጽዕኖ ውስጥ ምድሪቱ ማንነቷን ጠብቃ ኖራለች። እርሷ ነፃ፣ ጽኑ እና በገንዛ ማንነቷ ስር የሰደደች ናት። ስሟ እንኳ ሳይቀር የራሱ የሆነ ጥልቅ ታሪክ አለው። ኢትዮጵያ የሚለው ቃል የመጣው አይቶፒስ ከሚል የጥንት የግሪክ ቃል ሲሆን ትርጉሙም ፊታቸው በፀሐይ የጠቆረ ሰዎች ምድር ማለት ነው። ለነዋሪዎቿ ግን ይህች ስፍራ በብዙ የቀደሙ ስሞች ትታወቅ ነበር። ኩሽ፣ ሀበሻና ኢትዮጵያ የሚሉት ስሞች እያንዳንዳቸው የኩራትና የባለቤትነት ስሜት የሚያስተጋቡ ናቸው። ይህ ስም በፈርዖኖች የተነገረ፣ በቅዱሳት መጻሕፍት የተዘመረ እና በጥንታዊ የመጽሐፍ ቅዱስ ጽሑፎች ውስጥ የሰፈረ ነው። ኢትዮጵያ የነገስታትና የወንዞች፣ የወርቅና የከርቤ እንዲሁም እጃቸውን በሰላም የዘረጉ ህዝቦች ምድር ተብላ ተጠቅሳለች። ስለ ኢትዮጵያ መነሻ መናገር ስለ ሰው ልጅ ማንሰራራት እንደ መናገር ይቆጠራል። ይህም በዘመናት ትቢያ ውስጥ ስለተለኮሰው የህይወት እሳት የመመስከር ያህል ነው። እያንዳንዱ ተራራ፣ እያንዳንዱ ወንዝ እና ከምድሯ የተገኘው እያንዳንዱ ቅሪተ አካል የጋራ መነሻችን ምዕራፍ ነው። እዚህ በአፍሪካ ፀሐይ ስር የሰው ልጅ የመጀመሪያዎቹ ዱካዎች አሁንም ያስተጋባሉ። ኢትዮጵያ የመጣንበት ስፍራ ብቻ አይደለችም፣ የሁላችንም ታሪክ የተጀመረበት የተቀደሰ ምድር ናት።
የሰው ልጅ የመጀመሪያ እርምጃ ሲጀምር ኢትዮጵያ ስሟን በታሪክ መዝገብ ላይ ትቀርጽ ነበር። ዘመናዊ ዓለም ቅርጽ ከመያዙ ከረጅም ዘመን በፊት ይህች ጥንታዊ ምድር የአፍሪካን ትውፊት ከንግድና ከፈጠራ ጋር ያዋሃዱ እና በደጋማው ክፍል የበለጸጉ መንግስታት አሳድጋለች። ከነዚህም መካከል ቀዳሚው ዛሬ ሰሜን ኢትዮጵያና ኤርትራ በሚባለው ክርስቶስ ልደት በፊት በ8ኛው ክፍለ ዘመን የተነሳው የዳአማት መንግስት ነው። ይህ ስልጣኔ የተገነባው በደጋው ለም አፈር ላይ ሲሆን ገበሬዎች ጤፍና ገብስን የሚያመርቱበት፣ የዕደ ጥበብ ባለሙያዎች ደግሞ ከነሐስና ከብረት መሳሪያዎችንና ጌጣጌጦቹን የሚሰሩበት ምድር ነበር። የዳአማት ህዝቦች የተዋጣላቸው ግንበኞችና ነጋዴዎች ነበሩ። የድንጋይ ቤተ መቅደሶች አነጹ። እንደ ይሃ ያሉ ከተሞችም የባህልና የመንፈሳዊ ማዕከላት ሆኑ። ከክርስቶስ ልደት በፊት በ700 ዓመተ ዓለም ገደማ የተገነባው ግዙፉ የይሃ ቤተ መቅደስም ዛሬ ድረስ ቆሞ ይገኛል። ግዙፍ የኖራ ድንጋዮችና ምጡቅ የህንፃ አወቃቀር ስለዚህ የጥንት ዘመን የላቀ ጥበብ ፍንጭ ይሰጣሉ። የታሪክ ተመራማሪዎች የዳአማት መንግስት ከደቡብ አረቢያ ስልጣኔዎች ጋር ግንኙነት እንደነበረውና በቀይ ባህር በኩል ሸቀጦችን፣ ሀሳቦችን እና የቴክኖሎጂ ጥበቦችን ይለዋወጡ እንደነበር ያምናሉ። ዳአማት ግን የሌሎች ተከታይ ወይም ጥላ አልነበረም። ይልቁንም በራሱ አካባቢ ህዝብና መንፈስ የተቀረጸ ልዩና ራሱን የቻለ ኢትዮጵያዊ ስልጣኔ ነበር። ይህ መንግስት ከጊዜ በኋላ ሲዳከም ታላቅ አሻራ ጥሎ አለፈ። ይኸውም ወደፊት ከአፍሪካ ታላላቅ ኢምፓየሮች አንዱ ወደ ሆነውና አክሱም ተብሎ ወደሚጠራው ስልጣኔ የሚያድጉትን የመንግስት አስተዳደር፣ የጽህፈትና የእምነት ዘሮችን አኑሮ ነበር። በአንደኛው ክፍለ ዘመን የአክሱም መንግስት በጥንታዊ የዳአማት መሰረት ላይ ተገነባ። አክሱም ቀይ ባህርን በመሻገር አፍሪካን ከአረብ ከህንድ እና ከሮም ጋር የሚያገናኝ ኃይል መንግስት ሆነች። መርከቦቿ እስከ ሩቅ ስፍራዎች ይጓዙ ነበር። ሳንቲሞቿ በነገስታት ምስል ያንጸባርቁ ነበር። ቋንቋዋ ግዕዝም የአፍሪካ ስልጣኔ የጽሑፍ መዝገብ ሆኖ ጸና። የአክሱም ነገስታት አሁንም ድረስ ወደ ሰማይ የሚመጥቁ ግዙፍ የድንጋይ ሐውልቶችን አቆሙ። እነዚህ የጥንካሬ፣ የጥበብ እና የመለኮት ዓላማ ምልክት ናቸው። በአራተኛው ክፍለ ዘመን በንጉስ ኢዛና ዘመነ መንግስት አክሱም ክርስትናን የመንግስት ሃይማኖት በማድረግ ከዓለም ቀዳሚ ከሆኑት ሀገራት አንዷ ሆነች። ይህ ክስተት የእምነት ለውጥን ብቻ ሳይሆን ኢትዮጵያ እስከዛሬ ድረስ እየቀረጸ ያለውን መንፈሳዊ ማንነት መሰረት የጣለ ነበር። እንደ ሮም፣ ባይዛንታይን እና ካርቴጅ ያሉ ሌሎች ታላላቅ ኢምፓየሮች ሲፈራርሱ፣ አክሱም ግን ጸንታ ቆመች። በተለዋዋጭ ዘመናት ውስጥ ጥበብ ጠብቃ በማቆየት የእምነትና የባህል ፋና ሆና አበራች። በደጋማው ክፍል አዳዲስ ስርወ መንግስታት ተነሱ። እነርሱም ዛጉዌ፣ ሰለሞናዊ እና ሌሎች ናቸው። እያንዳንዱ ዘመን በቀደመው አሻራ ላይ በመገንባት ለኢትዮጵያ ሰፊ የታሪክ መሰረት ተጨማሪ ድንጋዮችን አኖሩ። የዛጉዌ ነገስታት ከህያው አለት በመፈልፈል የእምነት ጽናት ምስክር የሆኑትን የላሊበላ ውቅር አብያተ ክርስቲያናትን አነጹ። የሰለሞናዊ ዘመን አጼዎችም የዘር ሐረጋቸው ከንጉስ ሰለሞን እና ከንግስት ሳባ ጥምረት በመመዘዝ የኢትዮጵያን ዙፋን ከመጽሐፍ ቅዱሳዊ ትውፊት መሰረት ጋር አቆራኙ። በንግድና በድል በወረራና በነጻነት ዓመታት ውስጥ ኢትዮጵያ ሳትሰበር ጸንታ ኖራለች። የቅኝ ግዛት ኃይሎች አፍሪካን ሲያጥለቀልቁ ኢትዮጵያ በጽናት ቆመች። እንደ አውሮፓውያን አቆጣጠር በ1896 በአድዋ ጦርነት አጼ ምኒልክ ህዝባቸውን በመምራት የአውሮፓውያን አይበገሬነት ተረት ያፈራረሰ እና የአፍሪካ ኩራት የለኮሰ ታላቅ ድል ተቀናጁ። በ1930ዎቹ በሙሶሎኒ ጦር በተፈጸመው አጭር የወረራ ዘመን እንኳ የኢትዮጵያ መንፈስ አልተንበረከከም። ቀዳማዊ አጼ ኃይለ ሥላሴ ከስደት ተመልሰው ዙፋናቸውን አስመለሱ። ጽናታቸውን በዓለም ዙሪያ ለነጻነት ተምሳሌት ሆነ። ኃይልና ትንቢታዊ የሆነው ድምጻቸው በተባበሩት መንግስታት መድረክ ላይ አስተጋባ። በሁሉም ሀገራት መካከል እኩልነት፣ ፍትህና ሰላም እንዲሰፍን ተደረገ። የኢትዮጵያ ታሪክ የነገስታትና የጦርነቶች መዝገብ ብቻ አይደለም። ይልቁንም የጽናት፣ የፈጠራና የእምነት ሕያው ማህደር ነው። ከዳአማት የተቀደሱ ቤተ መቅደሶች እስከ አክሱም ግዙፍ ሐውልቶች፣ ከአድዋ ድል እስከ ዘመናዊቷ ኢትዮጵያ ትንሣኤ ድረስ ያለው ጉዞ ድንቅ ነው። ይህ ከራሱ ከጊዜ ጋር አብሮ የተራመደና አንዴም እንኳ መንገዱን ያልሳተ በኢትዮጵያ እምነት የሚታመን ብቻ ሳይሆን በተግባር የሚኖር ህይወት ነው። ይህ እምነት በተራሮች በዝማሬና በዝምታ እንዲሁም በጸሎትና በአብሮነት ትርጉም በሚያገኙ በሚሊዮኖች ልብ ውስጥ ሕያው
ሆኖ ይተነፍሳል። ከ16 ክፍለ ዘመናት ለሚበልጡ ጊዜ ሃይማኖት የሀገሪቱ ስነ ጥበብ፣ ወግና ልምድ እንዲሁም የዕለት ተዕለት ኑሮ እንቅስቃሴ በመምራት የኢትዮጵያ ማንነት ቀርጿል። በዓለም ካሉ ጥንታዊ የክርስትና ተቋማት አንዷ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪኳ መሰረቷን አውሮፓ ወደ ክርስትና ከመለወጡ ከረጅም ጊዜ በፊት ክርስትናን ከተቀበለው ከአክሱም ንጉሥ ኤዛና ከ4ኛው ክፍለ ዘመን ጋር ተያይዛለች። ይህች ጥንታዊቷ ቤተክርስቲያን ዛሬም በጸሎት ላይ በሚዜመውና ቅዱስ ቋንቋ በሆነው በጥንታዊው የግዕዝ ቋንቋ የተጻፉ ስርዓቶችን ያሬዳዊ ዜማዎችንና ቅዱሳን መጻሕፍትን ጠብቃ ቆይታለች። በግድግዳዎች ውስጥ ያለፉት ክፍለ ዘመናት ከአሁኑ ጋር ይዋሃዳሉ። መነኮሳት በገደል ላይ በተንጠለጠሉ የድንጋያማ ገዳማት ውስጥ ያዜማሉ። ካህናት በወርቅና በሰማያዊ ቀለማት ያጌጡና በእጅ የተሳሉ የብራና መጻሕፍትን ይይዛሉ። በየዓመቱም እንደ ጥምቀትና መስቀል ያሉ በዓላት ሀገሪቱ በነጫጭ ልብሶች፣ በቀለማትና በመንፈሳዊ ስሜት ወደ ተሞላ ባህር ይለዋውጧታል። ይህም የእምነት የማንነትና የህዳሴ በዓል ነው። ነገር ግን የኢትዮጵያ መንፈሳዊ ታሪክ የአንድ እምነት ታሪክ ብቻ አይደለም። እስልምና ገና በጅምር ላይ በነበረበትና ፈተና በበዛበት ወቅት ኢትዮጵያ አስተማማኝ መጠለያ ሆና ነበር። በ7ኛው ክፍለ ዘመን ክርስቲያኑ የአክሱም ንጉሥ አርምሃ የነቢዩ መሐመድ ተከታዮች ተቀብሎ ከደረሰባቸው ስደት ከለላ ሰጣቸው። ነቢዩም ራሳቸው ኢትዮጵያን የእምነት ምድር ሲሉ ጠርተዋታል። ከዚያን ጊዜ ጀምሮም እስልምና በዚህች ምድር በሰላም ሲያብብ ኖሯል። ዛሬ የኢትዮጵያ ሰማይ በሙአዚኑ የአዛን ጥሪና በቤተ ክርስቲያን ደወል ድምፅ ተሞልቷል። ይህም በታሪክ ላይ የተገነባ የጋራ ማንነት ምልክት ነው። የኢትዮጵያ ባህል ልክ እንደ እምነቷ ሁሉ በብዙሃነት ጥበብ የተሸመነ ነው። ይህች ሀገር ከ80 በላይ ብሔረሰቦችና ከ70 በላይ ቋንቋዎች የሚገኙባት፣ እያንዳንዱም ለሀገሪቱ የዜማ ቅንብር የራሱን ቃና የሚያዋጣበት የህብረ ቀለም ምድር ናት። ስነ ጥበቧ በቀለማትና በሪትም ይናገራል። ስነ ህንጻዋ በድንጋይ ላይ የተቀረጹ የተመስጦ ታሪኮችን ይተርካል። ሙዚቃዋ ከልብ ከሚነካው የዋሽንት ድምፅ አንስቶ ጉልበት እስከተሞላው እስክስታ ድረስ ደስታንና ማንነትን በእንቅስቃሴ ያከብራል። ከዚያም ለዓለም የኢትዮጵያ ስጦታ የሆነው ቡና አለ። ዛሬ የኢትዮጵያ የቡና ስርዓት የተከበረ ልማድ ሆኖ ቀጥሏል። ይህም የመስተንግዶ የጨዋታና የሰላም ጊዜ ነው። መዓዛው ከጀበናው ላይ ሲተምና የመጀመሪያው ሲኒ ሲቀዳ ጊዜ የቆመ ይመስላል። ማህበረሰቡም አዲስ መንፈስን ይላበሳል። ኢትዮጵያን መረዳት ማለት በእምነትና በነጻነት በባህልና በለውጥ መካከል ያለውን ሚዛን መረዳት ማለት ነው። ጸሎት ጥበብ በሚሆንበትና ባህል ሕያው የአምልኮ መገለጫ በሚሆንበት በዚህች ምድር ቅዱስ እና ዕለታዊ ነገር እጅ ለእጅ ተያይዘው ይራመዳሉ። እምነት የኢትዮጵያን መንፈስ ገነባ፣ ባህል ደግሞ ድምፅ ሰጣት። በጋራ በመሆንም ሀገሪቱን ዘላለማዊ ያደረጓል። ከምድር ጥልቀት እስከ ሰማይ ከፍታ ድረስ ኢትዮጵያ አስደናቂ ምድር ናት። እርሷም ተፈጥሮ በሚሊዮን ለሚቆጠሩ ዓመታት የጻፈችውን ታሪክ የምትተረክበት ስፍራ ነች። ይህች ምድር የእሳትና የውሃ የበረሃና የደን የጸጥታና ወጀብ መኖሪያ የሆነች የፍጥረታት ያው ካርታ ናት። አህጉሩን ለሁለት የከፈለ ነገር ግን ለሕይወት መፈጠር ምክንያት የሆነው ታላቁ የስምጥ ሸለቆ እዚህ ይገኛል። ከቀይ ባህር ተነስቶ ወደ ምስራቅ አፍሪካ ዘልቆ የሚገባው ይህ ሸለቆ እንደ ዕንቁ የሚያብረቀርቁ ሐይቆች አቅፏል። ዝዋይ፣ አባያ፣ ሻላ እና ጫሞ ሐይቆች እያንዳንዳቸው በሕይወት የተሞሉና የፍላሚንጎዎች፣ የፒልካኖች፣ የጉማሬዎችና የአዞዎች መኖሪያ ናቸው። ገደላማ መልክዓ ምድሩ በአስደናቂ ሁኔታ ወደ ላይ ይገተራል። በእነዚህ ተራሮች ጥላ ስር አርብቶ አደሮች ከብቶቻቸው ዘላለማዊ በሚመስሉ መስኮቶች ውስጥ ይመራሉ። በስተሰሜን በኩል በተለምዶ የአፍሪካ ጣራ በመባል የሚታወቁት የሰሜን ተራሮች ይገኛሉ። ሹል ጫፎቻቸው ከ4000 ሜትር በላይ ወደ ሰማይ ይምዘገዘጋሉ። ደመናዎች ከጉልላቶቹ በታች ይንሳፈፋሉ። እዚህ ተፈጥሮ ከአለት የሰራቻቸው ቤተ መቅደሶች ይገኛሉ። እነርሱም በሌላው ዓለም ክፍል የማይገኙ እንስሳት መኖሪያ ናቸው። ጨላዳ ዝንጀሮ፣ የኢትዮጵያ ቀይ ቀበሮ እና ባለ ግርማ ሞገሱ ዋሊያ የዚህች ምድር ጌጦች ናቸው። ውሃም የራሱን ታሪክ ይተርካል። በሰሜን ከሚገኙና የታላቁ አባይ መነሻ ከሆነው ከጭጋጋማው ጣና ሐይቅ ተነስተው ወንዞች፣ ገደላ ገደሎችና ሸለቆች እየሰነጠቁ በዘመን የማይሽረው ጉዟቸው ወደ አድማስ ይምዘገዘጋሉ።
ጢስ እሳት ወይም የሚጨስ ውሃ ተብሎ በአካባቢው የሚጠራው የአባይ ፏፏቴ በደጋማው ምድር ላይ እንደ ነጎድጓድ ያጎራል። የሚፈጥረውም የቀስተ ደመና ጭጋግ ልክ እንደ ዕጣን ጢስ ወደ ሰማይ ይተማል። ኢትዮጵያ የሙቀት የቀለምና የፍጥረት ጥሬ ኃይል የሚንጸባረቅባት ምድር ናት። በዳናኪል ዝቅተኛ ስፍራ ምድር በጋለ እሳታዊ ቁጣ ትከንፋለች። የጨው ሜዳዎች በሚያቃጥል ፀሐይ ስር ያብረቀርቃሉ። የአሲድ ኩሬዎች በአረንጓዴና ወርቃማ ብርሃን ይንቦገቦጋሉ። እንደ ኤርታሌ ያሉ እሳተ ገሞራዎች በሌሊት የእሳት ወንዝ ያፈሳሉ። ይህ ስፍራ በምድር ላይ ካለ እጅግ ዝቅተኛና ሞቃታማ ቦታዎች አንዱ ነው። መልክዓ ምድሩ ምንም እንኳ እጅግ ፈታኝ ቢሆንም ከመሬት ሳይሆን ከሌላ ዓለም የመጣ እስኪመስል ድረስ እጅግ የሚመስጥ ነው። ነገር ግን ከበረሃዎቿ ባሻገር ኢትዮጵያ ለምለም ሆና ታብባለች። በባሌ ተራሮች ከሰማያዊ ሰማይ በታች በዱር አበቦች የተሸፈኑ የደጋ መስኮቶች ተዘርግተዋል። በደቡብ በኩል ጥቅጥቅ ያሉ ደኖች ለብርቅዬ ወፎች እና አሁንም በዱር ለሚበቅሉ የቡና ተክሎች መጠለያ ናቸው። ይህም ለሰው ልጅ የተበረከተ የተፈጥሮ የመጀመሪያ ስጦታ ነው። የሚለዋወጠው የብርሃን ጸዳል፣ የወቅቶች መፈራረቅ፣ የድርቅና የዝናብ ሚዛን ተሳስረው እዚህ ያለው ሕይወት የሚቀርጽ ስምምነት ይፈጥራሉ። ለኢትዮጵያውያን ምድር መልክዓ ምድር ብቻ አይደለችም፣ እርሷ ማንነታቸው ናት። ምድሪቷ ትመግባለች፣ ታስተምራለች፣ እንዲሁም ታነሳሳለች። በግጥም ትዜማለች፣ በጸሎት ትወደሳለች፣ በመንፈስም ትጠበቃለች። ከደጋማው ክፍል የለመለመ ቦታ አንስቶ እስከ በረሃዎቹ የሚያብረቀርቅ አድማስ ድረስ የኢትዮጵያ ተፈጥሮ ውበት ብቻ አይደለም፣ እርሷ ቅዱስም ናት። ይህች ምድር ነፍሷን የምትገልጥበት ስፍራ ናት። ፍጥረት አሁንም የሚናገርበት እና ሕይወት በሁሉም መልኩ ጸንቶ የሚዘልቅበት ልዩ ቦታ ነው። ከሰው ልጅ መገኛ እስከ ዘመናዊቷ አፍሪካ መገኛ ድረስ ኢትዮጵያ ዛሬ በጉልበት በብዝሃነትና በዓላማ የተሞላች ሕያው ሀገር ሆና ቆማለች። ታሪኳ ጥንታዊ ቢሆንም ራዕይዋ ግን አዲስ ነው። እዚህ ወግ ከፈጠራ ጋር ይገናኛል፣ ታሪክም ከወደፊት ጋር እጅ ለእጅ ተያይዞ ይራመዳል። ዋና ከተማዋ አዲስ አበባ የአህጉሪቱ የልብ ምት በኃይል ይመታል። ከተማዋ የአፍሪካ ህብረት፣ የተባበሩት መንግስታት፣ የአፍሪካ ኢኮኖሚ ኮሚሽን እና የአህጉሩን የወደፊት ዕጣ ፈንታ የሚቀርጹ የበርካታ ድምጾች መኖሪያ በመሆን በታላቅ ራዕይ ወደ ላይ ትመጥቃለች። ሰማይ ጠቀስ የብርጭቆ ህንፃዎች ያኔ በጥንት ጊዜ በአክሱም ሐውልቶች ላይ ያበራችውን ያችን ፀሐይ መልሰው ያንጸባርቃሉ። ይህም የኢትዮጵያ ታሪክ እንዳልቆመ ይልቁንም እያደገና እየተሻሻለ መቀጠሉን ለዓለም ያስታውሳሉ። የህዝብ ብዛቷ ከ120 ሚሊዮን በላይ የሆነው ኢትዮጵያ ከአፍሪካ በህዝብ ብዛት ቀዳሚ ከሆኑት ሀገራት አንዷ ስትሆን እርሷ ወጣት፣ ተስፈኛና ቆራጥ ሀገር ናት። በአንድ ወቅት በባህላዊ ግብርና ላይ ተመስርቶ የነበረው ኢኮኖሚዋ ዛሬ ዘመናዊ ኢንዱስትሪን፣ ታዳሽ ኃይልንና የዲጂታል ፈጠራን አቅፎ ይዟል። አዳዲስ የባቡር መስመሮች ከተሞችን ከወደቦች ያገናኛሉ። ግድቦች ምሽቱን በብርሃን ያደምቃሉ። የመማሪያ ክፍሎችም በአዲሱ ትውልድ ህልሞች ያስተጋባሉ። ኢትዮጵያ ምንም እንኳ እየዘመነች ብትመጣም አሁንም ከጥንታዊ መሰረቷ ጋር በጥብቅ የተሳሰረች ናት። በገጠር መንደሮች የቡናው መዓዛ አየሩን ሲሞላ ቤተሰቦቹ ለባህላዊ የቡና ስርዓት ተሰባስበው ጨዋታ ይይዛሉ። በደጋማው ክፍል ገበሬዎች አሁንም በሬዎቻቸው መሬቱን ሲያርሱ ከሚፈጥሩት ምት ጋር አብረው ያዜማሉ። በከተሞች ደግሞ የኪነ ጥበብ ባለሙያዎች ጥንታዊ ዜማዎችን ከዘመናዊ ምቶች ጋር በማዋሃድ ትውልድን የሚያገናኝ ሙዚቃ ይፈጥራሉ። ይህች የሰው ዘር ንጋት የነገስታት መነሳትና የኤምፓየሮች ጉዞ የመሰከረች ሀገር ናት። እርሷ ረሃብና ድልን፣ ሀዘንና ዜማን አሳልፋለች። በዚህ ሁሉ ውስጥ ግን ሳትሰበር ጸንታ ኖራለች። ስለ ኢትዮጵያ መናገር ማለት ስለ ጽናት፣ ስለ ውበትና ስለ መንፈስ መናገር ማለት ነው። ኢትዮጵያ ከሀገርም በላይ ናት። እርሷ የሰው ልጅ መገኛ አርማ ናት። ከድንቅነሽ ዱካ እስከ አዲስ አበባ ሰማይ ጠቀስ ህንፃዎች፣ ከጥንታዊ ሐውልቶች እስከ ህፃናት ብሩህ አይኖች ድረስ ይህች ናት ኢትዮጵያ። እርሷ የመገኛ የእምነት እና የውበት ምድር እንዲሁም የአፍሪካ የልብ ትርታ ናት።